ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍ በል። ዛሬም አዲስ ቪዲዮ ይዤ ከች ብያችኋለሁ። እንደተለመደው ከእናንተ የሚጠበቀው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ጋይስ። ያው አደይ ድራማ ተከታታይ ያለው የዛሬ ደግሞ ሊዱ ወደ ናኦም ሄደ ነበረ እና ሳስብ ሊዱና ናኦም ፍቅር ውስጥ ገብቷሉ ማለት ነው። ሊዱም ናኦምን በጣም ትወዳለች። ናኦምም ተመሳሳይ ፍቅረኛ ስለሞተች ቤተሰብ ስለሌለ እሷን በጣም ያፈቅራታል እና ዘመድ የለም ወይ ብላ ስትጠይቅ አይ ዘመድ አላቅም የለኝም፣ አንድ አክስቴ ነበረች ገጠር ነው የምትኖረው እና አብረን እንሂድ ስል አይ ዴቭ ይቆጠኛል አልሄድም እና ገጠር ማሄድ አልችልም ስትል አይ ችግር የለም ገጠር ጫካና ተራራ ብቻ አይደለም ጥሩ ቦታ አለ እንሄዳለን ስል እሺ ብላ ወጣች። ደግሞ በሌላ ደግሞ አዴም እሱን ማያት መጠየቅ እፈልጋለሁ ብላ ዴቭን ጠየቀችና ዴቭ ለምን ብሎ ትንሽ ቆይቶ ይሻላት። ደግሞ ፍቅር ታያላችሁ ነቀዝ ስለሆነች እሷ ደግሞ አትፈልግም። እሷ የምትፈልገው እና አደይ ሄዶ ዴቭ ማስቀረት ነው ፍላጎቷ ማለት ነው። እሷ በደንብ በጣም ዴቭን ታፈቅራለች፣ ትወዳለች። ዴቭ ደግሞ እሷን አልወዳትም እና ዴቭ ደግሞ የሚወዳት አደይና አደይ ብቻ ነው። ደግሞ ፍቅር ዴቭ ነው የምትወደው። በቃ እሷ በሁሉም ነገር አደይን ከምድረ ገጽ አጠፋሻለሁ፣ ከዚህ ቤት አጠፋሻለሁ እያለች ታስፈራራለች። እና በሌላ ወደ ናኦም ቤት